ወንዝ በአርባ ምንጭ ዙሪያ ወረዳ የሚገኝ ሰጎ የሚባል ወንዝ ነው። ሰጎ ወንዝ የሚገኘው በቆላሸሌ ቀበሌ ሲሆን ብዙ መሬት የሚለማው በዚህ ወንዝ ነው። ብዙ መሬት ሰፊው መሬት የሚለማው በዚህ ወንዝ ነው። የወንዙ ስፋት ወደ 150 ሜትር ይሆናል። ስፋቱ ብቻ ደስ ሲለው ወደዚህ ወደ ግራ ይሰፋል፣ ደስ ሲለው ወደ ቀኝ ይሰፋል። በየጊዜው ጎርፉ ሲመጣ ይቀያየራል። ይኸውላችሁ ወደዛ በኩል አሁን ሲሰፋ ይኸው የማሳውን ወደ 1 ሄክታር የሚሆን ሙዝ ጠርጎ ይዞራል። 1 ሄክታር አሁን ውሃ የሚፈስበት ሐምሌ ወር ላይ ሙዝ ነበር። ሙዝ ነበር 1 ሄክታር ይሆናል። ከዚህ እስከዛ የወሰደው ያን ሙዝ ጠርጎታል፣ ወሰደው። ሰዎች ይታገላሉ። ይሄኛውን እሱ የሚበላውን መሬቱን የሚሸረሽረው ወስደውን ለማስቆም ይታገላሉ። ድንጋይ ይከምራሉ። በጋቦን ውስጥ ድንጋይ አስቀምጦ ሞልቶ ይከምራሉ። ግን እሱ ለዛም አይበገርም። አንዴ ውሃው በክረምቱ ሲመጣ ጎርፉ በአጠቃላይ ይሄ በዚህ ጋር ምንም ነገር ወደዚህ መተላለፍ አይችልም። ይሄን ሁሉ ሜዳ ሞልቶ ነው የሚፈሰው። ይሄን ሁሉ ሜዳ ሞልቶ ይፈሳል። አሁን ያለው ግን ትንሽ ውሃ ነው። ዝቅተኛው በቃ በአመቱ ዝቅተኛው ውሃ ይሄ ነው የሚያክለው። ከዚህም ይባስ ሊቋረጥ ይችላል። ወደ የካቲት አካባቢ ይሄ ወደ መድረቁ ሊደርስ ይችላል። ሰዎችም ይታጠቡበታል። እዚህ ይታጠባሉ፣ እዚህ ልብሳቸውን ያጥባሉ። እና ውሃው ወንዙ እያበረከተ ያለው ለገበሬው እርሻ ከፍተኛ ነገር ነው። ነገር ግን እያወደመም ያለው ከፍተኛ ነው። ሙሉ መሬቱን ያጣ አለ። በዚህ ወንዝ በዚህ ጎርፍ መተዳደሪያውን ሁሉ ያጣ አለ። እንደገና ደግሞ ለብዙዎች መኖሪያ ይሆናል። እና ይሄ ወንዝ የሚመጣው ከዛ ከዳገቱ ከላይ ስቦ ስለሆነ ረጅም መንገድ ነው። መዳረሻው ደግሞ ጫሞ ሐይቅ ነው። ጫሞ ሐይቅ ነው ሄዶ የሚገባው እና ብዙ አሳ ምርት የሚመረተው ከዚህ ወንዝ በሚገባው የውሃ ጥቅሞች ለአሳ በሚመቹ ሁኔታ ስለሆነ ለአሳ እርባታ ምቹ የሆነ ውሃ ነው። የትኛውም አሳ እዚህ ይለማል። የትኛውም አሳ እዚህ ጋር ገንዳ ተሰርቶ ቢለቀቅ አሳ የሚያረባ ቢገኝ ከፍተኛ የአሳ ምርት የሚገኝ ከዚህ። ነገር ግን እስካሁን እዚህ አካባቢ እንደዚህ በገንዳ አሳ የሚያለማ የለም። በተለይ አሳ ለማርባት ለሚፈልግ በጣም ምቹ የሆነ ኮንዲሽን ያለ እንትን ነው። ስለዚህ አሳ ልማት ወይ አሳ ማርባት የሚፈልግ እዚህ አካባቢ መጥቶ ኢንቨስት ቢያደርግ አሪፍ ነው፣ አዋጭ ነው። ያው የአርባ ምንጭ አሳ ታውቁታላችሁ። ዋናው መነሻው ይሄ ነው። ስለዛሬ በቀና ያው